ሄይ ጋይስ እንዴት ናችሁልኝ? ይሄንን የመሰለ የጾም ዶናት አብረን እናዘጋጅ። ስኳር፣ ውሃ እንዲሁም እርሾ፣ ቤኪንግ ፓውደር፣ ቫኒላ፣ ትንሽዬ ጨው አድርገን በደንብ አዋህደን ለ5 ደቂቃ ያክል እናስቀምጠዋለን። ከዛ 3 ኩባያ ዱቄት ነፍተን እናዘጋጃለን። ያስቀመጥነው እርሾ ኩፍ ስላለን እንጨምረዋለን ዘይት። ከዛ በደንብ አሽተን 30 ደቂቃ ያክል ነው የምናስቀምጠው። እንደዚህ ኩፍ ካለልን በኋላ ሁለት ቦታ ቆራርጠን እየዳመጥን ቅርጽ ማስያዝ ነው። ፓትራይ ላይ እንግዲህ ለማኮፈስ ያዘጋጀሁት ወረቀት አዘጋጅቻለሁ። ሶሱ ላይ ያደረኩኝ ለ10 ደቂቃ ያክል ነው እኔ ማስቀምጠው። ከዛ በላይ አላስቀመጥኩትም። ከዛ የጋለ ዘይት ላይ መጥበስ ነው። በጣም ቀላል ነው አይደለ? እንደምታዩት እንግዲህ እንደዚህ ደብል ሳይዝ ሆኖ ነው የበሰለው። ከዚህም ሳሳ አድርጎ መስራት ይቻላል፣ ግን ሞር ለቤት ሲሆን ደግሞ እንደዚህ ለልጆች በተለይ በጣም አሪፍ ነው ፈር ያለ ሲሆን። ከዛ ያዘጋጀሁት የጾም ቸኮሌት አለ፣ እሱ ውስጥ እየነከርኩኝ ማውጣት ነው። ከላይ ስፕሪንክሎች ነው ማደርግበት። በጣም ቀላል በጣም ጣፋጭ ነው። የእውነት ሁላችሁም መሞከር አለባችሁ። ይሄ ቪዲዮ ከተመቻችሁ ላይክ፣ ፎሎ፣ ሼር እያደረጋችሁ እንወዳችኋለን። ባይ